በዚህ ጊዜ ላሉ ወጣቶች በቃ ህይወታቸውን የተወሰነ እንዲያሻሽሉ፣ እንዲቀይሩ፣ እንዲለወጡ ተብሎ የተዘጋጀላቸው የሚመስል አንድ ነገር አለ። ግን አብዛኛው ወጣት አሁንም እየተጠቀመበት አይደለም። ይሄ የሆነበት በሶስት ምክንያት ነው። የመጀመሪያው ነገር ይሄንን ነገር ስትጀምሩ ያው ቢዝነስ ነው። ለቢዝነስ ማኖች ጋር ሄዳችሁ ስትሰሩ ከሌላው ሰርቪስ የተለየ ወይም ከሌላው ቢዝነስ የተለየ እዚህኛው ላይ ትላልቅ ሰዎች እናንተን ያምኗቸዋል። ይሄንን የምላችሁ በደንብ ከዚህ በፊት ሳትሰሩ ሊሆን ይችላል፣ ልምድ ላይኖራችሁ ይችላል። ግን ከሌላው ዘርፍ የተለየ በዚህኛው ላይ ወጣት ስለሆናችሁ ብቻ ሰው እምነት ይጥልባችኋል፣ ይችላል ብሎ ያስባል። ይሄንን ነገር ማለት ነው። አሁን ለምሳሌ አንድ ሰው አካውንታንት ቢሆንና አካውንቲንግ የሆነ ሂሳብ ለመስራት ትልቅ ቢዝነስን አፕሮች ቢያደርግ ሂሳብ መስራት ይችላል አይችልም የሚለውን ነገር ሰውየው ቢዝነስማኑ በቀላሉ ሊያውቅበት ይችላል። ምክንያቱም ፋሚሊያር ነው ያ ሰው፣ እድሜ ልኩን ሂሳብ ሲሰራ ነው የኖረው ማለት ነው። ይሄኛው ላይ ግን እንደዛ አይደለም። እምነት ይጥላሉ። በቃ ልክ ወጣት ስትሆኑ አድቫንቴጅ ይኖራቸዋል እንደውም ማለት ነው። ሁለተኛው ለመማር በጣም ቀላል፣ የምትማሩቸው ነገሮች በጣም ብዙ ጊዜ አይፈጅባችሁም። ሁሉም አብዛኛው ነገር ዩቱብ ላይ ይገኛል፣ ቲክቶክ ላይም ጭምር ይገኛል። በጣም ብዙ ነፃ ሪሶርሶች፣ ኮርሶች አሉ። እነሱን እየተከታተላችሁ 2 ወር 3 ወር ራሳችሁን ብታስተምሩ በቀላሉ ያንን ስኪል አዳፕት አድርጋችሁ ወይም ያንን ስኪል ዴቨሎፕ አድርጋችሁ ወደ ስራ መግባት ትችላላችሁ። ግን ያው ከዛ በኋላ ኮንቲኒዩስሊ ራሳችሁን አፕዴት እያደረጋችሁ መሄድ ያስፈልጋል። ሶስተኛው በራሳችሁ ከጀመራችሁት በኋላ ሲንግል ሃንድሊ ራሳችሁን አስተምራችሁ በራሳችሁ አንድ ሆናችሁ ከጀመራችሁት በኋላ ነገሩን እያሰፋችሁት ወደ ቢዝነስ ለመቀየር ወደ ትላልቅ ፕሮጀክቶች ላይ ለመሳተፍ ከትላልቅ ሰዎች ጋር ለመስራት ቀላል ነው የሚሆነው። በጣም ቀላል ባይሆንም ምንድነው ከሌላው ጋር ሲነጻጸር ብቻ ይቻላል። ይሄኛው ኦፖርቹኒቲዎች አሉት። እነዚህ ማድረግ የምትችሉባቸው ከስራችሁ ሊሰሩላችሁ የሚችሉ ብዙ ስኪል የሆኑ ሰዎችን ሪላቲቭሊ ከሌላው ቢዝነስ ወይም ከሌላው ዘርፍ ላይ የተሻለ እዚኛው ላይ ይገኛሉ ብዙ ሰዎች ማለት ነው። እና ይሄ ነገር ምንድነው ለወጣቶች የመጣው እድል ካላችሁኝ በጣም ብዙ ጊዜ ደጋግማችሁ የሰማችሁት በጣም እስካሁን ድረስ ሰልችቷችሁ ሊሆን የሚችለው ሶሻል ሚዲያ ማርኬቲንግ ነው። አሁንም ሳቹሬትድ አይደለም። በጣም ብዙ ክፍተቶች አሉ። በጣም ብዙ ቢዝነሶች አሉ። ስራውን በጣም ያለ ችሎታ ገብተው እየሰሩ ያሉ እያበላሹ ያሉ ምናምን አሉ። ያው መጀመሪያ ብዙ ሰው እንደዛ ያደርጋል። ግን ብቻ በጣም ብዙ ክፍተቶች አሉ። አሁንም መስራት መግባት ከፈለጋችሁ የሚቻል ነገር ነው። ሳቹሬትድ አይደለም እናንተ እንደምታስቡት። እና ከሶሻል ሚዲያ ማርኬቲንግ ጋር የተያያዘ የትኛውንም አይነት ማወቅ የምትፈልጉት ነገር ካለ እዚህ ላይ ጥያቄ ኮመንት ላይ ጠይቁኝ፣ መልስላችኋለሁ።